አቤቱ አምላኬ ሆይ አዳምና ልጆቹን ወደ መንግስትህ መምጣታቸውን የተቀበልክ እኔንም ጸሎቴን ስማኝ። በቅዱሱ ስምህ የሚያበረታኝንና የሚያጠነክረኝን መልአክ ላክልኝ። ሰላም ላንተ ይሁን ብፁዕ አባኖ ከአምላኬ የመጣልህ የሰላም መልእክት ነው። እኔ ሊቀ መላእክት ቅዱስ ሚካኤል ነኝ። አንተን ረዳ ዘንድ ከእግዚአብሔር ተልኬአለሁ። ነገ በማለዳ ተነስና ወደ ገዢው ዘንድ ሂድ። በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያምን ንገረው። ለ3 ቀናት በግርፋት ያሰቃይሃል። እኔ ግን ኃይልን እሰጥሃለሁ፣ ከቁስልህም ትድናለህ። ከዛም ወደ አረብ ወስደው በአሰቃቂ ሁኔታ ይገርፉሃል። ስለ አንተ እኔ ይገለጣለሁ። ሰይጣንና ሰራዊቱም ይረዳሉ። በሄድክበት ሁሉ ካንተ ጋር ሆናለሁ። ሰላም ላንተ ይሁን ብፁዕ አባኖ። የእግዚአብሔር ሰላም ካንተ ጋር ይሁን። አመሰግናለሁ ጌቴ፣ አመሰግናለሁ ጌቴ። ክርስቲያን ብለው ራሳቸውን ከሚጠሩ ከነዚህ እስካሁን ድረስ በሮማውያን ግዛት እንዲህ ያለ ጽናት አይተን አናውቅም። እነርሱማ አምላካችን ወደ ገነት መንግስት ያስገባናል ይላል። ለምን? እንዴት ሊሆን ይችላል? ምንም ረዳት የሌላቸው የደካሞች ጥርቅም ነው። ምንም ማድረግ አይችሉም። ሻሞላ ወይም ሳንጃ መያዝ፣ ድንጋይ እንኳን መሸከም አይችሉም። ሐሳባቸው በሮማውያን ግዛቶች ላይ ማመጽ ነው። እኛ ኃያላን ታላቅና የስልጣን ባለቤት የሆን ሮማውያን ስናሸብር ኖረናል። ግዛታችን እስካመጹ ድረስ ይቀጣሉ። ኃያላንም ብለው የተነሱትን እንኳ በፈረሶቻችን ኮቴ በቁጥጥር ስር አውለን